አሁን ደግሞ እንዴት ወደ ኋላ በቀላሉ ፍሎት አድርገን እግራችንንና እጃችንን እያንቀሳቀስን እንዋኛለን የሚለውን ተራ በተራ እናያለን። መጀመሪያ እንዴት ፍሎት እናደርጋለን የሚለውን፣ ከዛም በኋላ የእግር ኪክ እንቅስቃሴ፣ ከዛ ደግሞ የእጅ ቀዘፋን እናያለን አንድ ላይ ማለት ነው። እስቲ በመጀመሪያ ፍሎት ለማድረግ በጀርባ አይን፣ አፍንጫ እና አፋችን ወደ ላይ ነው የሚሆነው። ከውሃ ውጪ ሁለቱም ጆሮአችን ደግሞ ውሃ ውስጥ ይሆናል። እይታችን ወደ ሰማይ ነው፣ እግራችንን ማየት የለብንም ማለት ነው። ከዛ በቀላሉ በእንደዚህ አይነት መልኩ ፍሎት ማድረግ እንችላለን ማለት ነው። የመጀመሪያው ስቴፕ ይሄ ነው። ሁለተኛው ስቴፕ ደግሞ እንዳሁኑ ፍሎት አድርገን እግራችንን ኪክ ማድረግ እና እንቀሳቀሰዋለን። እስቲ ያው እንደዚህ ከላይ ታች እያደረገን እግራችንን እናንቀሳቀሰውና እናሰራዋለን። ይሄ በጣም ቀላል መንገድ ነው ማሳያችሁ፣ በእግርና በእጅ ለመዋኘት ነው። እስቲ እግሬን ቶሎ ቶሎ ሳንቀሳቀሰው ወይም ደግሞ እግሬን ኪክ ሳደርገው በአግባቡ ምን ያህል እንደሚወስደኝ እኔ እንደምትመለከቱት እግሬን ሳንቀሳቀሰው መሄድ ጀምሬያለሁ ማለት ነው። አሁን ደግሞ እጄን ለብቻው ደግሞ አንቀሳቅሰዋለሁ። አሁን እንደምታዩት እጄንም ሳንቀሳቀሰው ይዞኝ እየሄደ ነው። እናንተም ይህንን ነገር በቀላሉ መንገድ መማር ትችላላችሁ። አሁን ደግሞ ሁለቱንም አንድ ላይ እንሰራውና ደግሞ እናያለን፣ ውጤቱን እናያለን። በእንደዚህ አይነት መልኩ እንሰራለን ማለት ነው።